ባለፈው ዝግጅታችን ልጆች ከ2 እስከ 7 ዓመት ሊማሯቸው የሚገቡ 10 ትምህርቶች ውስጥ ችግሮችን የመቋቋም ችሎታ እንዴት ማስተማር እንዳለብን ተመልክተናል። ዛሬ ደግሞ ኃላፊነት የሚሰማው መሆን እንዴት ማስተማር እንዳለብን እናያለን። ኃላፊነት የሚሰማው መሆን ሲባል ምን ማለት ነው? ኃላፊነት የሚሰማቸው ሰዎች እምነት የሚጣልባቸው ናቸው። የተሰጣቸውን ስራ በጥሩ ሁኔታና በተመደበላቸው ጊዜ ውስጥ ሰርተው ያጠናቅቃሉ። ህፃናትም እንኳ አቅማቸው ውስን ቢሆንም ኃላፊነት የሚሰማቸው እንዲሆኑ መሰልጠን ይችላሉ። በብዙ ባህሎች ወላጆች ልጆቻቸው በተለይ ከ5 እስከ 7 ዓመት ዕድሜ ላይ ሲደርሱ አንዳንድ የቤት ውስጥ ስራዎችን በመስራት እንዲያግዟቸው ያደርጋሉ። በዚህ ዕድሜ ላይ ያሉ ልጆች ብዙ የቤት ውስጥ ስራዎችን አብረው በመስራት ወላጆቻቸውን ማገዝ ይችላሉ። ኃላፊነት የሚሰማው ሰው መሆን አስፈላጊ የሆነው ለምንድን ነው? በርካታ ወጣቶች ራሳቸውን ችለው ከቤት ከወጡ በኋላ ኑሮ ስለሚከብዳቸው ወደ እናታቸውና ወደ አባታቸው ይመለሳሉ። ይህ የሚሆንበት አንዱ ምክንያት ልጆቹ ስለ ገንዘብ አያያዝ፣ ስለ ቤት አያያዝ ወይም የዕለት ተዕለት ኃላፊነቶችን መወጣት ስለሚቻልበት መንገድ ምንም ስልጠና ስላላገኙ ነው። ስለዚህ ልጆቻችሁ አዋቂ ሲሆኑ የሚጠበቅባቸው ኃላፊነት ከወዲሁ ብታሰለጥኗቸው ጥሩ ነው። ሃው ቱ ሬዝ አን አደልት የተባለው መጽሐፍ እንዲህ ብሏል። ከቤት የሚወጡበት ዕድሜ ላይ እስኪደርሱ ድረስ በጫንቃችሁ ላይ ተሸክማችሁ ካቆያችኋቸው በኋላ ልክ 18 ዓመት ሲሞላቸው ወደ ውጭው ዓለም አውጥታችሁ ልትጥሏቸው እንደማትፈልጉ የተረጋገጠ ነው። ልጆች ኃላፊነት የሚሰማቸው እንዲሆኑ ማስተማር የሚቻለው እንዴት ነው? 1. የቤት ውስጥ ስራ ስጧቸው። ትናንሽ ልጆች ከወላጆቻቸው ጋር አብረው መስራት ያስደስታቸዋል። እንግዲያው ለልጆቻችሁ የቤት ውስጥ ስራዎችን በመስጠት ልጆች ያላቸውን ይህን ተፈጥሯዊ ፍላጎት በሚገባ ተጠቀሙበት። አንዳንድ ወላጆች ግን እንዲህ ማድረግ ተገቢ እንዳልሆነ ይሰማቸዋል። ልጆቹ በትምህርት ቤት በየቀኑ ብዙ የቤት ስራ ስለሚሰጣቸው ሌላ ሸክም ሊጨምሩባቸው አይፈልጉም። ይሁን እንጂ ቤት ውስጥ የሚሰሩ ልጆች የተሰጣቸውን ስራ መቀበልንና ሰርቶ ማጠናቀቅን ስለሚማሩ በትምህርት ቤትም ስኬታማ የመሆን አጋጣሚያቸው ሰፊ ነው። ከዚህም በላይ ፓረንቲንግ ዊዛውት ቦርደርስ የተሰኘው መጽሐፍ እንደሚገልጸው ልጆቻችን ገና ትናንሾች እያሉ የሚኖራቸውን ሌሎችን የመርዳት ጉጉት ችላ የምንለው ከሆነ ልጆቹ ሌሎችን ማገዝ አስፈላጊ እንዳልሆነ ማሰብ ሊጀምሩ ይችላሉ። በተጨማሪም ሁሌም ሌሎች እንዲያደርጉላቸው መጠበቅ ይጀምራሉ። መጽሐፉ ላይ የተጠቀሰው ሀሳብ እንደሚያመለክተው ልጆች የቤት ውስጥ ስራዎችን መስራታቸው ተቀባይ ከመሆን ይልቅ ሰጪ፣ ተረጂ ከመሆን ይልቅ ሌሎችን የሚረዱ እንዲሆኑ ያሰለጥናቸዋል። የቤት ውስጥ ስራዎች ልጆች በቤተሰብ ውስጥ ትልቅ ቦታ እንዳላቸውና ከዚህ ጋር ተያይዞ የሚመጣ ኃላፊነት እንዳለባቸው እንዲገነዘቡ ይረዳሉ። 2. ልጆቻችሁ ላጠፉት ጥፋት ኃላፊነት እንዲወስዱ አድርጉ። ልጃችሁ ጥፋት ቢያጠፋ፣ ለምሳሌ ሳያስበው የሌላን ሰው ንብረት ቢያበላሽ ጥፋቱን ልትሸፍኑለት አትሞክሩ። ከዚህ ይልቅ ይቅርታ እንዲጠይቅ አልፎ ተርፎም የማካካሻ እርምጃ እንዲወስድ አድርጉ። ልጆች ድርጊታቸው ያስከተለውን መዘዝ እንዲቀበሉ ማድረግ ስህተት አይደለም። ልጆች ጥፋታቸውን አምነው የሚቀበሉና ለድርጊታቸው ኃላፊነት የሚወስዱ ከሆነ የሚከተሉትን ነገሮች ይማራሉ። ሐቀኛ መሆን፣ ጥፋት በሌሎች ላይ ከማላከክ መቆጠብ፣ ሰበብ አስባብ ከመደርደር መራቅ፣ አስፈላጊ ሆኖ ሲገኝ ይቅርታ መጠየቅ። አስተውሉ፣ ልጆች የሚረዱት በ5ቱ የስሜት ሕዋሳታቸው ነው። ስለዚህ እንዲህ እያላችሁ ራሳችሁን ጠይቁ። ታታሪ፣ የተደራጀውና ሰዓት አክባሪ ነኝ? ልጆቼ የቤት ውስጥ ስራዎችን ስሰራ ያዩኛል? ጥፋቴን አምኜ ይቀበላለሁ? አስፈላጊ ሲሆንስ ይቅርታ ጠይቃለሁ? በሚቀጥለው ቪዲዮ 5ኛውን ክፍል የወላጆች መመሪያ አስፈላጊነትን እንዴት ማስተማር እንዳለብን እናያለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በትምህርቱ ከተደሰቱ ላይክ በማድረግና ልጆች ላላቸው ሼር በማድረግ ትርጉም ያለው ማህበረሰብ እንገንባ።